ይህንን ወሳኝ ጨዋታ ማሸነፍ በቀጣይም እነዚህ ልጆች አብረው እየተዘጋጁ እንዲቆዩ በምድብ የመጨረሻ ጨዋታ ሁለቱ ቡድኖች ሲገናኙ ዳዊት ካሳው ባስቆጠራት ብቸኛ ጎል ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን 1-0 በሆነ ውጤት አሸንፏል። አምበሉ ራፋኤል ኦሞንዲ ከመስመር ያሻገረውን ዘላለም በጭንቅላቱ ገጭቶ መልሷል። ኦቾላ እንዲጨምር አሚር ሚስባ ይጠበቅበታል። እኔው ስለሺ እኔው ጥፋት ሰርቷል። ስለዚህ ያንን ለማቆም በሚደረግ ሂደት ውስጥ ነው የግድ ቦታቸውን ሲቀያየሩ በመነጋገር መሆን አለበት። ኒኮላስ ኦቾላ በረዥሙ የመታውን ኳስ ዴሪኮ ቦቴ በዚህ ውድድር ላይ በኬንያ በኩል ግሩም ከሆኑ ተጫዋቾች መካከል አንደኛው ነው። በቀጥታ አክሮ ለመምታት ነበር ሙከራ ያደረገው። ኤፌሶን ጥንቃቄ ሊያደርግ ይገባል። እየቀየሩ ያለበት መንገድ የሚደነቅ ነው። ከ20 ዓመት በታች ከ17 ዓመት በታች በአፍሪካ ዋንጫ ላይ በተከታታይ መሳተፍ ጀምሯል። ከዛ ውጭ አብዛኞቹ የሚባክኑ የማዕዘን ምቶች ናቸው። ቢኒያም አብርሃ የማዕዘን ምቱን መቷል። ቸርነቱ ፋይሳ በጭንቅላት ገጨ፣ ግን ሙሉ በሙሉ ኳሱን አላገኘውም። ተጨርፎ ወደ ውጪ ወጥቷል። ኒኮላስ ኦቾላ በግራ መስመር በኩል ከድንቅነህ ጋር መልሶበታል በግሩም ሁኔታ። የኢትዮጵያ ብሔራዊ ቡድን የዋሊያዎቹ ደጋፊዎች ዛሬም በስቴዲየም በመገኘት የቀጣይ ጊዜ ዋሊያዎችን ቀይ ቀበሮችን እየደገፉ ይገኛሉ። የማዕዘን ምቱን ለመምታት ተዘጋጅተዋል። ቸርነት እንየው ዳዊት ኳሱን ለመቅጨት ተዘጋጅተዋል። ግሩም ኳስ ነበረ። መሀል ላይ የተጫዋች ቁጥር ብልጫ አላቸው። በግልጽ እንደምናየው የምናያቸው ቀይ መለያዎች ይበዛሉ ብዙ ጊዜ። ተመስገን ከበደ ስተት ሰርቶ ነበረ። ታይሚንግ ስተት ሰርቶ ነበረ። ፊቱ ላይ ነጥሮ ልሶ ለመቀበል ያደረገው ሙከራ ጥፋት እንዲሰራ አስገድዶታል። ኦቾላ የሚቀበለው ተጫዋች እየፈለገ ነው። ቦንግ ኦቾላ ከመስመር ጠባብ አንግል ነው፣ ግን አደገኛ ኳስ ይመስላል። በቁጥር መከላከል ላይ ቁጥራችን ብዙ ነው እንጂ ታይሚንጉን የጠበቀ ጊዜውን የጠበቀ ሩጫዎችን እያደረጉ አይደለም። ኬንያውያን በኩል ዛሬ ተከላካዮች ንቁ ሆነው ነው ዳዊትን ቸርነት ፋይሳ ይመስለኛል። ግልጽ አይደለም ግን ጥሩ ነው ያደረጉት። ቸርነት ኳሱ ነጥሮበት ነበር። ቢኒያም አብርሃ ሁለተኛውን እድል ግን በቀጥታ ነው የመታው። የመጀመሪያው አጋማሽ ተጠናቋል። ከ17 ዓመት በታች አፍሪካ ዋንጫ የሴካፋ ማጣሪያ የደረጃ ጨዋታ ነው። ዳዊት ካሳው ጨዋታውን አስጀምሮታል። በመጀመሪያው አጋማሽ ሁለቱ ብሔራዊ ቡድኖች ጎል ለማስቆጠር አልቻሉም። ወደ ግራ መስመር መጥቷል። ስለዚህ የሁለቱ የሰባት ቁጥሮች ፍልሚያ በሁለተኛውም አጋማሽ ይቀጥላል። ዳዊት ካሳው ግሩም ኳስ፣ ዳዊት ግሩም ኳስ፣ ቢኒያም አብርሃ ግሪጎሪያን ኦሞንዲ ግሩም ኳስ ነው የመለሰው። ቢኒያም በጠባቡ አንግል አስቸጋሪ ኳስ ነበረ ሳይታሰብ የመታው፣ ግን ኦሞንዲ ይህንን ኳስ መመለስ የሚያስችል የቅልጥፍና ነበረው። አስቀድሞ ከነበሩት የማዕዘን ምቶች በተለየ መልኩ ሁለተኛው አጋማሽ ላይ የተመለከትን ነው። ቸርነቱ ፋይሳ ሙሉ በሙሉ በእግሩ አላገኘውም ኳሱ። ሌላ አስደናቂ ኳስ ተመስገን በቀላሉ መልሶታል። ይችላል። ሁለተኛው አጋማሽ ላይ ኦቾላ ግሩም ኳስ፣ ኦቾላ ጥሩ ኳስ ነው የመለሰው። ደጋፊዎች ዛሬ እንዳለፉት ጨዋታዎች በዝማሬ የታጀበ ድጋፍ እየሰጡ አይደለም። መቀየር አለበት የስቴዲየሙ ድባብ። እያንዳንዱን እንቅስቃሴዎቻቸውን በደንብ ማጤን ያስፈልጋል። ቅዱስ ዳዊት ተቀይሮ ከገባ በኋላ አማካይ ስፍራ ላይ ኢትዮጵያ ብሔራዊ ቡድን ምን የተለየ ነገር አገኘ? በተወሰነ መልኩ ለውጥ ያለ ይመስለኛል። ግሩም ኳስ፣ ዳዊት ካሳው እንዴት አይነት አስደናቂ ጎል ነው ያስቆጠረው! በዚህ ውድድር ላይ በእያንዳንዱ ጨዋታ ጎል የማስቆጠር ክብረ ወሰኑን
በዩጋንዳ ብሔራዊ ቡድን ቢነጠቅም በወሳኙ የዚህ የደረጃ ጨዋታ ላይ ጎሉን አስቆጥሯል። እግሮቹ ለጎል የሰለጠኑ አእምሮም ፈጣን እንደሆነ ተመልክተናል። አንድ ኳስ አቆመ። በግብ ጠባቂው ግሪጎሪያን ኦሞንዲ አናት ላይ ሰዶ አስገራሚ ጎል አስቆጠረ። የሚያስገርም መናበብ ነው የተመለከትነው። የኢትዮጵያ ብሔራዊ ቡድን ይህንን ለማድረግ ጥረት ሲያደርግ ነበር። ድንቅነህን ማድነቅ ያስፈልጋል። ኳሱን መጥኖ ከርቀት በተገቢ ቦታ ላይ ነው ለዳዊት የጣለው። ዳዊት መረጋጋቱ የሚያስገርም ነው። ኳሱን ካቆመ በኋላ የግብ ጠባቂውን አቋቋም በሚገባ ተመለከተ። ሌሎች ተጫዋቾች ላይ ሁልጊዜ ማድረግ አለባቸው መማር አለባቸው ብለን የምናወራው ይህንን ነው። ኢትዮጵያ ጎል ባስቆጠረችባቸው ጨዋታዎች በሙሉ የዳዊት ካሳው ስም አብሮ ይነሳል በዚህ ውድድር። እንዴት አይነት ግሩም ጎል ነው ያስቆጠረው። አንድ ጥራት ያለው እድል አገኘ፣ እሱንም ወደ ጎልነት ቀየረ። ሌላ ኳስ ሁሴፋ ሻፊ። ዳዊት ካሳው እንዴት አይነት ያለቀለት ኳስ ነው ለሁሴፋ ያቀበለው። ከመጀመሪያው ጨዋታ በኋላ ጎል እምቢ ብሎታል ሁሴፋ። ዋፉላ ጥፋትን አውቆ ደንግጧል። ኦቼንግ ዳዊት ላይ ጮኋል። ግሩም ኳስ ሁሴፋ ሻፊ። ሁሴፋ የመጨረሻ 5 ደቂቃዎች በብዙ ትዕይንቶች የታጀቡ ናቸው። ቅዱስ ዳዊት አስቀድሞ ገብቷል። የቅዱስ የሩጫ ስህተት ኬንያ ተጫዋቾች ግብዣ ሲያቀርብላቸው በፍጹም ቦታቸውን ነቅለው አያወጡም ነበር። አስደናቂ ኳስ ዳዊት ካሳው። ዳዊት ኔቪል ዋፉላ የነካው ይመስል ነበረ፣ ግን እስማኤል መሐመድ አልቤትሮ ጨዋታው እንዲቀጥል አዘዋል። ቅዱስ ዳዊት ከእስማኤል መሐመድ ከአልቤትሮ ጋር ተጋጭቶ ወድቋል። ሌላ አስደናቂ ኳስ ዳዊት ካሳው። ግሪጎሪያን ኦሞንዲ ባለፈው የቅዱስ ዳዊትና የዳዊት ካሳውን ስም አንድ ላይ አቀናኝቼ ሌላ ኳስ ሁሴፋ ሻፊ። መጠቀም ያስፈልጋል። በፍጹም እንዲዘናጉ አይገባም። እዚህ ጋር ንክኪ አለ። ቀደም ሲል ምናልባት የጨዋታው ሞመንት የማውሪያ ስፔስ ስላልሰጠን እንጂ የኢትዮጵያ ብሔራዊ ቡድን የዋሊያዎቹ ደጋፊዎች በመለያቸው ደምቀው በስቴዲየም ተገኝተዋል። ለውን ልዩነት ማወቅ ያስፈልጋል። ቀጥሎ ግን ዋሊያዎቹ ብሔራዊ ቡድኑን ወክሎ ወደ አፍሪካ ዋንጫ ለማሳለፍ ኢትዮጵያ ወዳልገባችባቸው ትልልቅ ውድድሮችም ማሳለፍ ትልቅ ዓላማው ሊሆን ይገባል። በእርግጥ መለሳለው ቢኒያም አብርሃ 3 ተጫዋቾች የኢትዮጵያ ብሔራዊ ቡድን ይገኛሉ። ቢኒያም አብርሃ የኢትዮጵያን ሁለተኛ ጎል አስቆጠረ። የቡድኑ አምበል 10 ቁጥሩ ቢኒያም ኢትዮጵያን ወደ ሞሮኮ የሚወስድ አስደናቂ ጎል አስቆጠረ። በጠባብ አንግል እንዴት አይነት ግሩም ጎል ነው ያስቆጠረው። በዚህ ውድድር ጎል ሊሆኑ የሚችሉ በርካታ ኳሶችን ለቡድን አጋሮቹ ሲያቀብል ነበረ። በመጨረሻም ኳስና መረብን ማገናኘት ተሳክቶለታል። ቢኒያም አብርሃ ደስታው ፊቱ ላይ በግልጽ የሚታይ ነው። ቤንዚመር አሰልጣኙ ጋር ነው አምነው የቡድኑ አምበል አድርገውታል። ያንን የሚከፍል አስደናቂ ጎል ነው ያስቆጠረው። የሚገርም ክህሎት። ጎል ካለ ደጋግመን እናነሳለን። ዳዊት ካሳው አለ። ይሄን ጎል አላስቆጠረውም ዳዊት ካሳው። የመጨረሻ ኳሱን አመቻችቶ ለቢኒያም ያቀበለው ግን እሱ ነው። ሁለቱ ተጫዋቾች አደገኞች ናቸው። የሚግባቡበት መንገድ በጣም የሚያስገርም ነው። አትጠራጠረኝ፣ በጥቂት ጊዜያቶች ውስጥ ሁለቱንም ተጫዋቾች በኢትዮጵያ ፕሪሚየር ሊግ ሲጫወቱ የመመልከት እድላችን በጣም ሰፊ ይመስለኛል። የዲግራት ነው የተወለደው ቢኒያም እንዴት አይነት አስደናቂ ጎል ነው ያስቆጠረው። ዳዊትን ኳሊቲ በተመለከተ ኳስ ለመስጠት የማይሰስት ተጫዋች ነው። ለቡድኑ ውጤታማነት እንጂ የሚቸገረው 1-2 የሚገርም ነው። እኒው ዳዊት ካሳው በድጋሚ የተመታው ኳስ ተደርበው አውጥተውታል። ሌላ ኳስ ዳዊት ካሳው ቅዱስ ዳዊት ነው። ቅዱስ ዳዊት ግን ዘላለም ከምንም በላይ የመስመር ዳኛው ለመጨረሻው ሰው ከጨዋታ ውጪ እንደሆነ ሌላኛው ተጫዋች እርግጠኛ ናቸው። መጠበቅ አልነበረባቸውም። ጥሩ ሙከራ ነው ነው እዚህ ጋር የሚያደረገው። የግብ ጠባቂውን ጥራት ነው ልናደንቅ የምንችል። አስደናቂ ድጋፍ ነው በኢትዮጵያ
በኢትዮጵያውያን ደጋፊዎች እየተመለከትን ያለ ነው። እዚህ በኋላ ብሔራዊ ቡድኑ ይሸንፋል ብለው በፍጹም ሊገምቱ አይችሉ። ለቅያሬ ተዘጋጀው ኳስ ዜፋ ሁሴፋ ለቅያሬ ግሪጎሪያን ተዘጋጀው ኦሞንዲን አሳስቶት ነበር። ብሩክ ይላቸው እኔው ስለሺን ቀይሮ ወደ ሜዳ ገብቷል። ሁዜፋ ሻፊ ተጎድቶ የወደቀ ይመስላል። ዘላለም ሁዜፋ ሻፊ እንዲደሰቱ የሚያደርግ ውጤት ነው ቀይ ቀበሮቹ ያስመዘገቡት። ትግል ያደረገ ቡድን አልተመለከትንም። ዘላለም አነስተኛ መነሳሳት ነው በኬንያ በኩል እያየን ያለ ነው። ተመስገን ከበደ በመጨረሻ አቅሙን እንዲያሳይ የሚያስፈልግ ሙከራ ነው ከኬንያውያን በኩል። ይህንንም ኳስ አርምስትሮንግ ኦሞንዲ ነው ከርቀት የመታው። በርካታ የሀገሪቱ ክፍሎች ተመልምለው ነው ይህ ቡድን የተቋቋመው። ዜፋ ሻፊ የመጨረሻ ሙከራ፣ የመጨረሻ እድል ምናልባት በዚህ ውድድር ላይ ሁለተኛ ጎል የሚያስቆጥርበት እድል ሊኖር ነበረ። ዳዊት ካሳው ዳዊት ያሻገረውን ዳዊት ካሳው ብሩክ ይላቸው ሶስተኛ ጎል ለኢትዮጵያ ብሔራዊ ቡድን ተቀይሮ የገባው ብሩክ ይላቸው አስቆጠረ። ቢኒያም አብርሃ በዳዊት የተሻገረውን ኳስ ብሩክ ይላቸው ካስቆጠረ በኋላ ደስታውን የገለጸበት መንገድ የሚያስገርም ነው። ጎል ማስቆጠር ግሩም ጎል ማስቆጠር ብቻ ሳይሆን ከጎል በኋላ ደስታንም መግለጽ ይችልበታል። ብሩክ ይላቸው በመጨረሻ ደቂቃዎች መግባቱ በጎል አስቆጣሪዎች ዝርዝር ውስጥ ስሙን እንዲያጽፍ አድርጎታል። ግብ ጠባቂው ግሪጎሪያን ኦሞንዲ በጣም ቀላል ኳስ ነው የተፋው። ምርጫ አልነበረውም። ጠንካራ ኳስ ነው በግራ እግሩ ዳዊት የመታው። ዘላለም ምናልባት ከእድሜውም አንጻር የተሻለ ውሳኔ መወሰን ይችል ነበረው፣ ሊወስን ይችላል። ግን ደግሞ ቀላል ኳስም አልነበረም። ጠንካራ ምት ነው። ኳሱን በድጋሚ የተፋውን ኳስ መቆጣጠር የሚችልበት እድል አልነበረውም። ብሩክ በጣም በቅርብ ርቀት ላይ ነበረው። ግን በሁለቱ ተጫዋቾች መካከል ያለውን ልዩነት ዘላለም በግልጽ መመልከት እንችላለን። ሁዜፋ ሻፊ ተቆጣጥሮ ለመጫወት ሞክሯል። ጨዋታው ተጠናቀቀ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮቹ ለአፍሪካ ከ17 ዓመት በታች ዋንጫ ማለፋቸውን አረጋግጠዋል። ይህ ውድድር ሲጀመር በአሰልጣኝ ቤንዚመር እና በበርካታ የቡድኑ አባላት የነበረው ትልቁ ተስፋ እነዚህን አዳጊዎች ወደ አፍሪካ መድረክ መውሰድ ነበረ። ተሳክቷል።